ታሪካችን የሚጀምረው ሰርሃት በተባለ በጣም ሚስጥራዊና ቆንጆ ሰውን እያሳየን ነው። ሰርሃት ከምንም ተነስቶ የሀገሪቱ ታዋቂና ስኬታማ የሆቴል ባለቤት መሆን የቻለ ጠንካራ ሰው ነው። በዚህ ሰዓት ከቅንጦት መኪናው ከባለቤቱ ቤራክ ጋር ሲወርድ ጋዜጠኞችና ፎቶ አንሺዎች ከየአቅጣጫው ይከቡታል። አንዲት ጋዜጠኛ የዚህ ሁሉ ስኬት ሚስጥር ምንድነው ብላ ስትጠይቀው ሰርሃት በትህትና ምንም ሚስጥር የለውም፣ እቅድ አወጣለሁ፣ ለዚያም ጠንክሬ እሰራለሁ፣ ከምንም በላይ ግን ውድ ባለቤቴ ለዚህ ሁሉ ስኬት ትልቁን ድርሻ ትወስዳለች፣ ሁሌም ከጎኔ በመቆም ደግፋኛለች ብሎ ይመልስላታል። ከአነጋገሩና ከዓይኑ እይታው ለባለቤቱ ያለው ፍቅር እውነተኛ መሆኑ ይታያል። ሁሌም በሰዎች ፊት ያከብራታል። እሷን በተመሳሳይ ጥልቅ ፍቅር እንዳላት ያስታውቃል። በጋዜጠኞች ስለነሱ ምርጥ ጥንዶች ተብሎ ሲጻፍ የሰርሃት እናት በልጇ ስኬት ትኮራለች። እሷም እንደ ልጇ ባለስልጣንና የተከበረች ሴት ናት። በተመሳሳይ ሁኔታ የሰርሃት ወንድም ጂሃንና ባለቤቱ አዝራ በወንድሙ ስኬት ደስተኞች ናቸው። ጂሃንም እንደ ወንድሙ ሀብታም ቢሆንም ሰርሃት ግን በብዙ ነገር ይበልጠዋል። ሰርሃትና ቤራክ ሁለት ውብ ሴት ልጆች አሏቸው። አንደኛዋ ሀያል ትባላለች፣ ጎበዝ የፒያኖ ተጫዋች ናት። ሁለተኛዋ ደግሞ ኤኪም ትባላለች፣ ታዋቂ ዋናተኛ ስትሆን በተለያዩ ውድድሮች በማሸነፍ ትታወቃለች። ምንም እንኳን ልጆቹ ጎበዝ ቢሆኑ እናታቸው ቤራክ ግን በጭራሽ አያረካትም። ሰዎች ሁሉ ስለነሱ ፍጹምነት እንዲያወሩ ልጆቿ ላይ ከፍተኛ ጫና ታደርጋለች። አንድ ቀን ሰርሃት ልጆቹን ይዞ ለመዝናናት ይወጣል። ልጆቹ ፈረስ ሲጋልቡ እያየ ፎቶ ያነሳቸዋል። በዚህ መሃል አንዲት ሴት ከሩቅ ስትመለከተው ቆይታ ወደሱ ትቀርባለች። ስሟ ሰደፍ እንደሆነ ትነግረዋለች። ሰርሃትም ይቅርታ ማነሽ ብሎ ሲጠይቃት እኔ የባለቤቴ የሁለተኛ ደረጃ ትምህርት ቤት ጓደኛ ነኝ፣ ሰርግ ላይም ነበርኩኝ፣ እንዴት አላስታወስከኝም ትለዋለች። ሰርሃት ግን በስራ ብዛት እንደረሳት ገልጾ ሰላምታ ሰጥቷት በቸልተኝነት ትቷት ይሄዳል። ከዚህ በኋላ ሰርሃት ስለ ልጆቹ በማሰብ በደስታ ፎቶ ማንሳት ይቀጥላል። ሰደፍ ግን ንግግሯን ለማቆም አልፈለገችም። ይልቁንም አንድ የሚያስደነግጥ ጥያቄ ትጠይቀዋለች። ትንሿ እህታቸው የታለች ብላ ትጠይቀዋለች። ሰርሃት በሁኔታው ግራ ተጋብቶ እኔ ከነዚህ ውጪ ሌላ ሴት ልጅ የለኝም፣ ምናልባትም ከሌላ ሰው ጋር አመሳስልሽኝ ይሆናል በማለት ይመልስላታል። ሰደፍም ሊሆን ይችላል በሚል ፌስ ተሰናብታው ትሄዳለች። ሰደፍ ከሰርሃት ርቃ እንደሄደች በቀጥታ ወደ ቤራክ ትደውላለች። ቤራክ ስልኩን ስታነሳ እጅግ ተበሳጭታና ተጨንቃ ነበረ። እዚህ ጋር ነው ትልቁ እውነት የሚጋለጠው። ሰደፍ የቤራክን ትልቅ ሚስጥር የምታውቅ ሴት ናት። ስለዚህ ሰደፍ ቤራክን እንዲህ ትላታለች፣ ባለቤትሽን ዝም ብዬ እንድተውልሽ የፈለኩትን ገንዘብ አዘጋጅተሻል? በነገራችን ላይ አሁን ባለቤትሽ ከፊት ለፊቴ ነው ያለው፣ ሁሉንም ነገር እንድነግረው ትፈልጊያለሽ? ትላታለች። ቤራክን በድንጋጤ $1 ሚሊዮን አዘጋጅቻለሁ፣ ይህን ከወሰድሽ በኋላ ዳግመኛ ፊትሽን ማየት አልፈልግም ትላለች። ሰደፍ ግን በ1 ሚሊዮን የምትረካ አልሆነችም። እየሳቀች እንዲህ ስትል የጥቁር ገበያ ድርድሯን ታክላለች። ማነው 1 ሚሊዮን የጠየቀሽ? እኔ የምፈልገው 2 ሚሊዮን ነው። ሙሉውን ካልሰጠሽኝ አሁን ባለቤትሽ ሁሉንም እውነት ያውቃል ትላታለች። ቤራክ በዚህ ጊዜ ከፍተኛ ቁጣና ጭንቀት ውስጥ ትወድቃለች። ያ ሁሉ ለዓመታት የገነባችው ፍጹም የቤተሰብ ምስል በአንድ ሚስጥር ምክንያት ሊፈርስ እንደሆነ ተረድታለች። ሰደፍ የቤራክን መረበሽ አይታ በንቀት እሺ መልስሽ ደርሶኛል፣ ለዚህ ሚስጥር 2 ሚሊዮን መክፈል ካልፈለግሽ ሁሉንም ነገር ለባለቤትሽ እነግረዋለሁ፣ እንዲያውም ከእጅሽ ቀምቼ እኔው አገባዋለሁ ትላታለች። ቤራክ ልታስቆማትና ልትደራደር ብትሞክርም ሰደፍ ግን ስልኩን ዘግታባት በቀጥታ ወደ ሰርሃት ታመራለች። ከዚህ በኋላ ሰደፍ ሰርሃት ፊት ቆማ መርዶ መሰል ሚስጥር ታፈርጣለች። ይሄኔ ባለቤቱ ቤራክ ከሌላ ሰው የወለደቻት 6 ዓመት የሆናት ሌላ ሴት ልጅ እንዳላት ነግራው ካላመናት የውሸት ስላልሆነ የት እንደወለደች ወደሚታወቅበት ክሊኒክ ወስዳ በአይኑ ልታሳየው እንደምትችል በመናገር ትፈታተነዋለች። ሰርሃት ግን ለሚስቱ ያለው እምነት ጽኑ ስለነበረ በሰደፍ ንግግር ከመሳቅም አልፎ ይቆጣል። ሰደፍ ስለሚስቱ ክብርና ስነ ምግባር የሰነዘረችው ንግግር በፍጹም ስላልተቀበለው አንቺ ሴትዮ የምትዋሽው ስለሌላ ሰው መሆን አለበት፣ ስለኔ ባለቤት እንዲህ ያለ ነገር እንድትናገር አልፈቅድልሽም በማለት ሰርሃት ሰደፍን እንዳጭበርባሪና በባልና በሚስት መካከል ጸብ ለመዝራት የመጣች ሴት በመቁጠር የጥበቃ ሰራተኞቹን ጠርቶ ያስወጣታል። ከዚህ በኋላ ሰርሃት የሆነውን ሁሉ እንደ ቀልድ በመቁጠር ወዲያውኑ ወደ ቤራክ ይደውላል። ቤራክ ግን በጭንቀት ተውጣ ስልኩን ስታነሳ ሰርሃት እስቲ አስቢው፣ አንዲት እብድ ሴት መጣ 6 ዓመት የሆናት ሌላ ልጅ አላት እያለችኝ ነበረ። እንዲህ ያለ የማይታመን ነገር እንዴት እንደነገረችው ይነግራታል። ይህቺ ሴት የአንቺ ጓደኛ ነኝ ትላለች። ምን ብታደርጋት ነው እንዲህ ያለ አስከፊ ውሸት የምታወራብሽ? ከሌላው ሲወለድሽው ልጅ አለሽ እያለች ነው ይላታል። ይሄኔ ቤራክ ይህንን ስትሰማ ፊቷ ይገረጣል፣ መላ አካሏ ይዝላል። ምንም መልስ ሳትሰጥ ስልኩን በላዩ ላይ ትዘጋዋለች። ከፍተኛ ድንጋጤ ውስጥም ትወድቃለች። ሰርሃት ባለቤቱ ለምን ምንም ሳታብራራ ስልኩን እንደዘጋችበት ግራ ተጋብቷል። የሰደፍን ንግግር እያሰበ ባለማመን ውስጥ ይዋዥቃል።
ቤራክ በድንጋጤ ውስጥ ሆና የደበቀችው ሌላ ስልክ አውጥታ ወደ አንድ ያልታወቀ ሰው ትደውላለች። በለቅሶና በፍርሃትም ሰርሃት ሁሉንም ነገር አውቋል፣ ስለ ቀድር መኖር ሰምቷል ትላለች። በሌላ በኩል ደግሞ ታሪኩ ወደ ምስኪኗ ሕፃን ቀድር ይወስደናል። ቀድር በጎዳና ላይ የእጅ አምባሮችን እየሰጠች የምትኖር ልብሷ የተበጣጠሰና ማንም ትኩረት የማይሰጣት ሕፃን ናት። ሌሎች ልጆች አሻንጉሊት ይዘው ሲጫወቱ ስታይ በከፍተኛ ሐዘን ትመለከታቸዋለች። እንደነሱ ከእናትና ከአባቷ ጋር የመኖር ህልም ቢኖራትም እጣ ፈንታ ግን ገና በልጅነቷ የ60 ዓመት አዛውንት የምትሰራውን ከባድ ስራ እንድትሰራ አድርጓታል። ቀድር በዚህ አስቸጋሪ ሁኔታ ውስጥ እያለች ዘይነብ የተባለች ቆንጆና ደግ ሴት ታያታለች። ዘይነብ ከእናቷ ጋር በመሆን አበባ በመሸጥ የምትተዳደር ታታሪ ወጣት ሴት ናት። የህፃኗን ቀድር ሁኔታ ስታይ በጣም ትገረማለች። ዘይነብ እንዲህ ያለችው ትንሽ ህፃን በጎዳና ላይ ለምን እንደምትዞር ግራ በመጋባት ቀድርን በገንዘብ ለመርዳት ስትል አምባር ትገዛታለች። ቀድርን በመደሰት ፈገግታዋ በፊቷ ላይ ያበራል። እዚህ ጋር ነው ዘይነብ አንድ አስደንጋጭ እውነት ያወቀችው። ቀድር የምትኖረው ከቱላይ ጋር ነው። ቱላይ የቀድር አክስትና ሳዳጊ ስትሆን የሚገርመው ደግሞ የዘይነብ ጎረቤት ናት። ይቺ ጨካኝ ሴት ህፃኗን አምባሮችን ሳትሸጪ እንዳትመለሺ በማለት በብርድና በፀሐይ ጎዳና ላይ እንድትሰማራ ታስገድዳታለች። ዘይነብ የቀድር ሁኔታ እጅግ ስላሳዘናት ሁሉንም አምባሮች ትገዛታለች። ከዚያም ስራዋን እስክትጨርስ ከጎኗ አስቀምጣ ወደ ቤት አብራት ትሄዳለች። ዘይነብ በጣም ተናዳ የቱላይን በር አንኳኩታ ይህች ህፃን በጎዳና ላይ እንዲህ ብቻዋን መዞር የለባትም፣ መጥፎ ሰዎች ሊጎዳት ይችላሉ፣ እንዴት ታደርጋለሽ ብላ ስትጠይቃት ቱላይ ግን በንቀት ይሄ ያንቺ ጉዳይ አይደለም፣ መንገዱን ጨርቅ ያድርግልሽ ትላታለች። ቱላይ በሩን በዘይነብ ፊት ለመዝጋት ስትሞክር ዘይነብ ግን በሩን በእግሯ በመያዝ ይሄ ነገር በድጋሚ ከተደገመ ግን ዝም አልልም፣ ይህንን ነገር በድጋሚ ከደገምሽው ለፖሊስና ለማህበራዊ አገልግሎት ድርጅቶች አሳልፈ ይሰጥሻለሁ ትላታለች። ቱላይ በዚህ ጊዜ ደንግጣ ወደ ቤት ትገባለች። ነገር ግን በሩን እንደዘጋች ቁጣዋና ጥላቻዋን በምስኪኗ ቀድር ላይ ትዘረግፋለች። እቺ ዘይነብ የምትባል ሴት ስለኔ ምን ያገባታል እያለች ቀድርን በጭካኔ ትደበድባታለች፣ ታስርባታለች። እውነታው ግን እናቷ ቤራክ ቀድርን እንዲንከባከቡላት ሁልጊዜ ገንዘብ ትልክላቸዋለች። እነሱ ላይ ግን ገንዘቡን ለራሳቸው እየተጠቀሙ ህፃኗን በጎዳና ላይ እንድትሰራ ያደርጓታል። ቱላይ የቤራክና የሰርሃትን ፎቶ በጋዜጣ ላይ ስታይ ቤራክ በቅንጦት መኖሯን በመጥላት ፎቶውን ወደ ቆሻሻ መጣያ ትጥለዋለች። ቀድር ግን በድብቅ ያንን ፎቶ ፈልጋ እናቷ መሆኗን ሳታውቅ ለትዝታ ትይዘዋለች። በሌላ በኩል ቤራክ ፊቱ ካልታወቀ ሚስጥራዊ ሰው ጋር በቤቷ ውስጥ ስትጣላ ይታያል። ለባለቤቴ ሁሉንም ነገር አነግረዋለሁ፣ አንተ የቀድር እውነተኛ አባት መሆንንና ሚስጥራችንን ሁሉ አጋልጣለሁ። ይሄ ንግግር ያልተስማማው ይሄ ሰው የቤራክ ራስን በኃይል በመምታት ወደ መዋኛ ገንዳ ውስጥ ይወረውራታል። ቤራክ ራሷን ለማዳን ስትሞክር ሚስጥሩ እንዳይወጣበት ደግሞ ወደ ውስጥ በመጫን ሊያሰምጣት ይሞክራል። በመጨረሻም ቤራክ ራሷን ስታ በመዋኛ ገንዳ ውስጥ መስመጥ ትጀምራለች። በቤት ውስጥ ቤራክን የሚያድን ማንም አልነበረም። ከተወሰነ ጊዜ በኋላ ሰርሃትና ሴት ልጆቹ ወደ ቤት ይገባሉ። ሰርሃት የሰደፍን ንግግር በጭንቅላት ውስጥ እያስተጋባ ሳያስበው በሐሳቡ ይዋጣል። የሆነውን ነገር እንድታስረዳውና እንዲነጋገሩ ቤራክን ይፈልጋታል። ነገር ግን የትም ሊያገኛት አልቻለም። በድንገት ግን ቤራክ መዋኛ ገንዳ ውስጥ ሰጥማ ያገኛታል። በሚስቱም ሁኔታ በጣም ደንግጦ እሷን ለማዳን በፍጥነት ወደ ገንዳ ውስጥ ይገባል። ሊቀሰቅሳትና ሊያነቃት ቢሞክርም ምንም ልትነቃ አልቻለችም። ልጆቻቸው እናታቸውን በዚህ ሁኔታ ሲያዩት በጣም ደንግጠው ማልቀስ ይጀምራሉ። ሰርሃትም አምቡላንስ ጠርቶ ቤራክን ወደ ሆስፒታል ይወስዳታል። ሰርሃትና ቤተሰቦቹ በሙሉ በድንጋጤና በዝምታ ውስጥ ይወድቃሉ። ሆስፒታል ሲደርሱ ዶክተሩ ቤራክ በኮማ ውስጥ መሆኗን ይነግራቸዋል። ልትነቃም ላትነቃም ትችላለች የሚል አስደንጋጭ መረጃም ይሰጣቸዋል። በዚህ ጊዜ ሁሉም ሰው ተስፋ በመቁረጥ ማልቀስ ይጀምራል። ነገር ግን የሰርሃት አእምሮ ያለፈውን ትዝታ በማሰላሰል ተጠምዷል። ነገሮችን እርስ በርስ ማያያዝ ይጀምራል። ሚስቱ በአንድ ወቅት አባቴ በጣም ታሟል፣ እስኪሻለው ድረስ ጥቂት ቀናት አብሬያቸው መቆየት አለብኝ ያለችውን ያስታውሳል። በወቅቱ ሰርሃት ስራውን አቁሞ አብሯት ሊሄድ ቢጠይቃትም እሷ ግን አንተ ራስን አታስጨንቅ በማለት በጥብቅ እምቢ እንዳለችው ትዝ ይለዋል። ከዚህ በኋላ ፖሊሶች መጥተው ሲያነጋግሩት ከሐሳቡ ይነቃል። ፖሊሶቹ የቤቱን አሻራ በሙሉ እንደመረመሩና ነገር ግን ከቤተሰቡ አባላት ውጪ ምንም አይነት የባዕድ ሰው አሻራ እንዳላገኙ ይነግሩታል። ሰርሃት የሚስቱ ስልክ በመውሰድ የሰደፍን ቁጥር ያወጣል። ወደ ሰደፍ ደውሎም ቤራክ የወለደችበትን ክሊኒክ ይጠይቃታል። ሰርሃት ሚስቱ በእውነት እንደከዳችው የተረዳ ይመስላል። ለራሱም ለማረጋገጥ ወደዚያ ለመሄድ ይወስናል። በማግስቱ ቱላይ ወደ ዘይነብ ጋር ሄዳ ይቅርታ ስትጠይቅ እናያለን። ይህንን የምታደርገው ዘይነብ ክስ መስርታ ወደ እስር ቤት እንዳታስገባ በማሰብና ነገሮችን ለማለስለስ ነው። በዚህ ጊዜ ዘይነብ በትንሿ ልጅ ላይ በሚደረገው ግፍ ምክንያት ቱላይን ማየት እንኳን አትፈልግም ነበር። ነገር ግን የቀድር እውነተኛ እናት ልጇን ለአክስቷ ለቱላይ ጥላ እንደሄደች ስታውቅ ያቺ እናት ለልጇ ግድ የሌላት በመሆኑ በጣም ትንቃታለች። በሌላ በኩል ሰርሃት ወደ ክሊኒኩ ይሄዳል። እውነቱን እንዲነግረው ዶክተሩን ያስፈራረዋል። ዶክተሩም ሰርሃት ሲጠረጥረው የነበረውን እውነት ያረጋግጥለታል። በዚህም ሰርሃት ሚስቱ በእውነት እየከዳችው እንደሆነ ያረጋግጣል። ሰርሃት በሚስቱ በጣም ይደነግጣል። ራሱንም ማመን ያቅተዋል።
እሷን እንዳይኑ ብሌን እንደሚጠብቃትና በጣም እንደሚወዳት እያወቀች እሷ ግን ታማኝ አለመሆኗ በቁጣና በጭንቀት እንዲዋጥ ያደርገዋል። ሰራሃት ያገኘውን መረጃ ለወንድሙ ለጂሃን ይነግረዋል። ጂሃንን በሰማው ነገር ይደነግጣል። ጂሃን በከፍተኛ ውጥረት ውስጥ ሆኖ የወለደችለት ሰው ማን እንደሆነ አወቅ ብሎ ይጠይቀዋል። ሰራሃት ግን ገና አላወኩም፣ ነገር ግን ያወቅኩለት እገለዋለሁ አልምረውም ብሎ ይመልስለታል። ጂሃን ይህንን ንግግር ሲሰማ በከፍተኛ ፍርሃት ይዋጣል። በሌላ በኩል ዘይነብ ከእህቷ ከኢብሩ ጋር እናያታለን። ኢብሩ ስታለቅስና ተስፋ ቆርጣ ስታገኛት ምን ሆነሽ ነው ብላ ትጠይቃታለች። ኢብሩም ትልቅ ጥፋት እንዳጠፋች ትነግራታለች። ኤርካን የሚባለውን ፍቅረኛዋን ለመርዳት ስትል 800,000 ሊሬ ብድር እንደወሰደች ትነግራታለች። እሱም እከፍላለሁ ብሎ ቃል ገብቶ እንደነበረ ነገር ግን ፍቅረኛዋ እንደጠፋም ታሳውቃታለች። ዘይነብ ይሄንን ስትሰማ ደንግጣ እህቷን ትሰድባታለች። የምትበይው በሌለበት ሁኔታ እንዴት ለባዕድ ሰው ብድር ትወስጃለሽ? አባትና ወንድምሽ በችግር ውስጥ ሆነው አንቺ ለሰው ትረጃለሽ? በማለት ትቆጣታለች። በመጨረሻም ዘይነብ በንዴት ከቤት ወጥታ አበቦችን ለመሸጥ ወደ መንገድ ታመራለች። በመንገድ ላይ ሰራሃት ሳያስበው በሚበራው መኪና ዘይነብን ይገጫታል። እሱ ወደ ቃድር ቤት እየሄደ ነበረ። ምክንያቱም ሚስቱ በእውነት እንደከዳቸው አሁንም ማመን ስላልቻለ በአይኑ ለማረጋገጥ ፈልጓል። ሰራሃት ከመኪናው ወርዶ ዘይነብ የወደቀባትን አበቦች እንድትሰበስብ ቢረዳትም ጥፋተኛው አንቺ ነሽ፣ መንገድሽን ማየት ነበረብሽ በማለት በድፍረት ይናገራታል። ዘይነብ በሱ ድፍረት እየተገረመች ሳለ ሰራሃት የቃድርን ቤት አድራሻ ጠይቋት ይሄዳል። ሰራሃት ቃድርን ባያት ጊዜ ሁሉንም ነገር ያረጋግጣል። ምስኪኗ ቃድር ካስቀመጠችው ፎቶግራፍ ላይ ሰራሃትን አይታ ስለነበረ አባቷ መስሏት አባዬ እያለች ሩጣ ታቅፈዋለች። ሰራሃት ግን በንዴት ከዚህ ጥፊልኝ አባትሽ አይደለሁም በማለት ትቷት በመኪና ይሄዳል። ህፃኗ ቃድርም እያለቀሰች በመኪናው ጀርባ ስትሮጥ ዘይነብ ታያታለች። ቃድርም አባቴ መቶ ጥሎኝ ሄደ በማለት ፎቶውን ስታሳያት ዘይነብ ቅድም የገጫት ሰው መሆኑን አውቃ ትደነግጣለች። ዘይነብ ህፃኗን አጽናንታ ወደ ቤቷ ትወስዳታለች። የዘይነብ ቤተሰቦች ህፃኗን በጥሩ ሁኔታ ይቀበሏታል። በማግስቱ ዘይነብ የሰራሃትን ቤት ፈልጋ በማግኘት ቃድርን ይዛ ትሄዳለች። ሰራሃት ዘይነብን ሲያይ ይናደዳል። እዚህ ምን ትሰሪያለሽ ብሎ ሲጠይቃት ዘይነብም አንተ ጨካኝ አባት እንዴት ልጃችሁን መንገድ ላይ ትጥላላችሁ ብላ ትቆጣዋለች። በዚህ ጊዜ ሰራሃት በሀፍረትና በጭንቀት ሆኖ እውነቱን ይነግራታል። ቃድር ልጁ እንዳልሆነችና ሚስቱ ከሌላ ወንድ የወለደቻት መሆኗንም ያስረዳታል። ዘይነብም የሚስቱን ክፋትና ክህደት ትረዳለች። ነገር ግን ቃድር አሁን ባለችበት ቤት ግፍ እንደሚደርስባትና ትኩረት እንደማታገኝ ትነግረዋለች። ሰራሃት መጀመሪያ እምቢ ቢልም ዘይነብ ግን ህፃኗን ትታለት ትሄዳለች። ከተወሰነ ጊዜ በኋላ ሰራሃት ወደ ዘይነብ ጋር ተመልሶ ይመጣል። ቃድር በቤቱ እንድትኖር መስማማቱንም ይነግራታል። ነገር ግን አንድ ቅድመ ሁኔታ ያስቀምጥላታል። ለሴት ልጆቼ ቃድር ማን እንደሆነች ማስረዳት ስለማልችል አንቺ እንደ ሞግዚትና እንደ እህቷ ሆነሽ አብረሽ መኖር አለብሽ ይላታል። ዘይነብ መጀመሪያ ጥያቄውን ውድቅ ብታደርግም እህቷ ኢብሩ ግን ያለባትን ከፍተኛ የገንዘብ ዕዳ ታስታውሳለች። ዘይነብ እህቷ ካለችበት ትልቅ መከራ ለማዳን ስትል የቀረበላትን ጥያቄ ለመቀበል ትገደዳለች። ከሰራሃትም 800,000 ሊሬ ደሞዝ በአንድ ጊዜ እንዲከፍላት ትጠይቀዋለች። ሰራሃት በዘይነብ ስግብግብነትና ድፍረት ቢገረምም በሁኔታው ተስማምቶ ገንዘቡን ይከፍላል። ዘይነብ ወደ ሰራሃት ቤት ገብታ ከቤተሰቡ ጋር ስትተዋወቅ ማንም በደስታ አልተቀበላትም። በተለይም ጂሃን ዘይነብ ቃድርን ይዛ መምጣቷን ሲያውቅ በከፍተኛ ሁኔታ ይጨነቃል። ዘይነብ ግን በሂደት የሰራሃትን ልጆች ለመቅረብና ቀልባቸውን ለመሳብ ትሞክራለች። አንዳንዴ ይሳካላታል፣ አንዳንዴ ደግሞ ይከሽፋል። ከሁሉም በላይ ግን የሰራሃትና ዘይነብን በከፍተኛ ንቀትና በበታችነት ታያታለች። ፈጽሞ ልትወዳት አልቻለችም። በዚህ መሃል ሀያል አባቷ ስለ እናቷ ምንም አለመናገሩና እንደምታዝንባት ታስተውላለች። በዚህ ምክንያት ከአባቷ ጋር ትጣላለች። እሱ ግን እንዳትከፋ በማሰብ የሚሰነዘርባትን ወቀሳ በሙሉ ይክዳል። በማግስቱ ሀያል በጣም አስፈላጊ የሆነ የፒያኖ ውድድር አለባት። ዘይነብ ትችያለሽ፣ አይዞሽ በማለት ብርታት ትሆናታለች። ውድድሩ ሲጀምር ሀያል በተመልካቾች ፊት ድንቅ ብቃቷን ታሳያለች። ነገር ግን ሰራሃት አንድ አስደንጋጭ ነገር ያስተውላል። የፒያኖ መምህሩ እጅ ላይ ያለው ንቅሳት ልክ ሚስቱ ተነቅሰው ከነበረው ንቅሳት ጋር አንድ አይነት ነበረ። ሚስቱ በእውነት እየከዳቸው የነበረው ከዚህ መምህር ጋር እንደሆነ ይጠረጥራል። በቁጣ ተሞልቶም በሰዎች ፊት መምህሩን ይደበድበዋል። በዚህ ጊዜ ፖሊሶች ጣልቃ በመግባት ሰራሃትን በቁጥጥር ስር ያውሉታል። ዘይነብ ግን ጠበቃ በማነጋገር ከስር እንዲፈታ ታደርገዋለች። ዘይነብ ለሰራሃት ነገሩ ሁሉ አለመግባባት እንደሆነና ያ የፒያኖ መምህር ከሚስቱ ጋር ምንም ግንኙነት እንደሌለው ልታስረዳው ትሞክራለች። መምህሩ ንቅሳቱን የተነቀሰ ወዶት እንደሆነም ትነግረዋለች። ነገር ግን በውድድሩ ላይ በተፈጠረው ግርግር ምክንያት ሀያል በጣም ታለቅሳለች። አንተን እጠላሃለሁ፣ ስኬቴን አበላሽተህብኛል፣ በሰው ፊት አሳፈርከኝ በማለት አባቷን ትወቅሰዋለች። ጨክናም በእናቴ ፋንታ አንተ ኮማ ውስጥ ብትሆን ይሻል ነበር ስትለው ሰራሃት በልጆቹ ንግግር ልቡ ይሰበራል። ሰራሃት የሚስቱን እውነተኛ ማንነት ደብቆ የነበረው የሚስቱን ስሜት ለመጠበቅ ቢሆንም እነሱ ግን ጥላቻን እያሳዩት ነው።
ሰራሃት በሌሊት በግቢ ውስጥ ብቻውን ተቀምጦ እያዘነ እያለ ዘይነብ ልታጽናናው ትመጣለች። ሰራሃት አይኑ በእንባ ተሞልቶ እኔ ቤራክን ፈጽሞ ከድቻት አላውቅም፣ እሷም እንዲህ ታደርገኛለች ብዬ አላመንኩም ነበር ይላታል። ዘይነብ በሱ ሁኔታ አዝና ተጎድታ ቡና አፍልታ በማቅረብ ልታጽናናው ትሞክራለች። በማግስቱ የሃያ ልደት በዓል ይከበራል። ሰራሃት ትልቅ ድግስ ደግሶ ዘመድ አዝማድና ወዳጆቹን ይጋብዛል። ለልጁም ስጦታ ያመጣላታል። እሷ ግን ስጦታውን ለመክፈት እንኳን ግድ የላትም። በድግሱ ላይ ከእስር ቤት የተፈታው የሰራሃት ሶስተኛ ወንድም ጃን ይገኛል። ጃን የቤራክን ክህደት የሚያውቅ ይመስላል። ጃን ቀድርን ባያት ጊዜ ልክ እንደ እናቴ ጸጉርሽን እንዲህ ታደርጊያለሽ፣ ግን ይህንን ለማንም እንዳትናገሪ ይላታል። እዚህ ጋር ሌላ ሚስጥር ይገለጣል። ጃን የታሰረው በአዝራ ጥፋት ምክንያት በግፍ ነበረ። አዝራ በመኪና ሰው ጌታ ልትታሰር ስትል ባለቤቷ ጂሃን ወንድሙ ጃንን በሷ ፋንታ እንዲታሰር አድርጎታል። ጂሃን ይህንን ቪዲዮ በመያዝ አዝራን አስፈራርቶ እንድታገባው ያስገደዳት በዚህ ምክንያት ነው። በዚህ ሰዓት ዘይነብ ቤራክ ደብቀው የነበረውን ስልክ በአጋጣሚ ታገኘዋለች። ከአንድ ስሙ ካልተመዘገበ ቁጥር ጋር ብዙ ጊዜ እንደተደዋወለች ታያለች። ዘይነብ ቁጥሩ ላይ ስትደውል በሌላኛው ወገን ስልኩ ይነሳል። የሚገርመው ግን በስልኩ ውስጥ የሚሰማው ድምጽ በድግሱ ላይ ያለው የሙዚቃና የሰዎች ድምጽ ነው። ይህ ማለት የቤራክ ፍቅረኛ እዚሁ ድግስ ላይ ያለና ለሰራሃት በጣም ቅርብ የሆነ ሰው ነው ማለት ነው። ዘይነብ እውነቱን ለሰራሃት ለመንገር ስትሮጥ መንገድ ላይ ጃን ያጋጥማታል። ዘይነብ በድንጋጤና በውጥረት ውስጥ ሆና ስለ ስልኩና ስለ ጥሪው ትነግረዋለች። ጃን የዘይነብን ንግግር በሰማ ጊዜ ፊቱ በድንጋጤ ቀልቶ ይለወጣል። ዘይነብም ዝም እንድትልና ለሰራሃት ምንም እንዳትናገር በጥብቅ ያዛታል። ሰራሃት እብድ ነው፣ ቢሮ ውስጥ ደግሞ መሳሪያ ስላለው ያንን ሰው ሊገለው ይችላል በማለት ያስጠነቅቃታል። ዘይነብ ምንም እንኳን የጃንን ምክር ብትቀበልም እውነቱን ለማወቅ ግን የራሷን መንገድ ትቀይሳለች። በድግሱ ላይ ካሉ ተጠርጣሪዎች በሙሉ ናሙና በመውሰድ ከቃድር ናሙና ጋር ለማስተያየት ዲኤንኤ ለማስመርመር ትወስናለች። ነገር ግን የሰራሃት ወንድሞች አይከዱትም በሚል እምነት ከነሱ ናሙና አልወሰደችም። ሆኖም ቢከዱትስ የሚለው ጥርጣሬ በውስጧ ይፈጠራል። በሌላ በኩል አዝራ እጅግ ውድ የሆነ ኦሪጂናል ቦርሳ ይዛ ትመጣለች። ባለቤቷ ጂሃን ይገዛላት። ነገር ግን እሷ ለጓደኞቿ ገንዘብ ለመስጠት ስትል ኦሪጂናሉን ቦርሳ በርካሽ ኮፒ ቀይረዋለች። ጂሃን ግን ቦርሳው ኮፒ መሆኑን ወዲያውኑ ደርሶበታል። አዝራም ተታለልኩ እንጂ አላወቅኩም ብላ ብትልም ጂሃን ግን አሁኑኑ ወደ ገዛሽበት ሱቅ ሄደን እውነቱን እናረጋግጣለን በማለት ያስፈራራታል። አዝራ እውነቱ ሊወጣ መሆኑን ስታውቅ በከፍተኛ ፍርሃት ትዋጣለች። ጂሃን መጀመሪያ ወደ ስፖርት ቤት ይወስዳታል። እዚያም የስፖርት አሰልጣኟ ሚስቴ ሰውነቷ እየወፈረ ክብደቷ እየጨመረ ነው በማለት ይወቅሰዋል። ከዚያም ወደ ቦርሳው ሱቅ ሊሄዱ ሲሉ አዝራ ከባሏ ቁጣ ለማምለጥ አንድ አደገኛ ውሳኔ ትወስናለች። ቦርሳውን ጥላ ስልኳን ትሰብራለች። ከዚያም ራሷን በድንጋይ ፈንክታ ሌባ መቶ መታኝና ቦርሳዬን ቀማኝ የሚል ድራማ ትሰራለች። በዚህም ጂሃን ወደ ሱቁ ሄዶ እውነቱን እንዳያረጋግጥ ታደርጋለች። በተመሳሳይ ሰዓት ሰደፍ ሰራሃትን በማግኘት አብረው ለመስራት ፈቃደኛ እንዲሆን ለማሳመን ትሞክራለች። ሰራሃትም ሰደፍን ለመቅጠር ይወስናል። ነገር ግን ይህንን ያደረገው ለሷ ብሎ ሳይሆን ሁለቱ ምክንያቶች ነበሩ። አንደኛው እሷን በቅርቡ ለመከታተል ሲሆን፣ ሁለተኛው ደግሞ ምን ለማድረግ እንዳሰበች ለማወቅ ነው። ምሽት ላይ ጂሃን በሚስቱ በአዝራ ላይ ደረሰ የተባለውን ጥቃት ሲሰማ ተደናግጦ ወደ ፖሊስ ጣቢያ በመሄድ ክስ ይመሰረታል። ከዚህ በኋላ ለሰራሃት ልጆች የእናታቸው ስጦታ ቤት ይደርሳል። እናታቸው ቤራክ ኮማ ውስጥ ከመግባቷ በፊት ለእያንዳንዳቸው ያዘዘችላቸው ስጦታ ነበረ። ህፃኗ ቃድርም ይህንን ትዕይንት ከሩቅ ሆና ስትመለከት ለሷም የሚሰጣት ስጦታ ያለ መስሏት በጉጉት ትጠብቃለች። ነገር ግን እናቷ ለሷ ምንም አይነት ስጦታ እንዳላዘጋጀ ስታውቅ ማልቀስ ትጀምራለች። ዘይነብ ህፃኗን ለማረጋጋት ስትል እናቴ ስጦታ አዛልሻለች፣ ገና መንገድ ላይ ስለሆነ ነው ያልደረሰው በማለት በውሸት ታጽናናታለች። ቃድርም በልጅነትና በየዋህነት ይህንን አምና በደስታ ትተኛለች። ዘይነብ ቃድር እንደተኛ ስጦታ ፍለጋ ወደ ውጪ ለመውጣት ትወስናለች። ሰራሃት የዘይነብን መልካም ሐሳብ ሲረዳ አብሯት ይወጣል። አንድ ካፌ ውስጥ ተቀምጠው እያለ የታዘዘችው አሻንጉሊት ትመጣለች። ዘይነብም አሻንጉሊቷን በማየት እጅግ ትደሰታለች። ምክንያቱም የህፃኗን ልብ መጠገን ስለሚችል ነበረ። ሰራሃት ዘይነብ የገዛ ልጇ ባልሆነች ህፃን ላይ የምታሳየው ይህንን ያህል ርህራሄና ፍቅር ሲመለከት ወልዳ ከጣለቻት እናት በተቃራኒ ዘይነብ ምን ያህል ደግ እንደሆነች ይረዳል። ዘይነብ ወደ ቤት ተመልሳ ቃድርን ቀስቅሳ አሻንጉሊትን ስትሰጣት ህፃኗ እናቷ ስላስታወሰቻት በደስታ ትፈነጥዛለች። ወደ አዝራ ታሪክ ስንመለስ ፖሊሶች ቦርሳውን ከቆሻሻ ገንዳ ውስጥ ያገኘውን ሰው በቁጥጥር ስር ያውሉታል። አዝራን የመታት እሱ እንደሆነ ስለጠረጠሩ እንድታረጋግጥ ይጠይቋታል። አዝራ ግን ማንም እንዳልነካት ስለምታውቅ በልጁ ላይ ጥፋተኝነት ስሜት ይሰማታል። ሌላ ንጹህ ሰው በእሷ ምክንያት እንዲታሰር ስላልፈለገች ለጂሃን ራሷን እንደመታችው እያለቀሰች ትነግረዋለች። ጂሃንም ለምን ቦርሳውን እንደቀየረችውና ገንዘቡን ምን እንዳደረገችው ሲጠይቃት ለአንድ ሰው ቤተሰቦች እንደሰጠችው ትናገራለች። የማን ቤተሰቦች እንደሆኑ ግን እስካሁን አልታወቀም። ጂሃንም ቀላል ነው ካላት በኋላ በክፍል ውስጥ ያለውን ሚስጥራዊ በር ከፍቶ አዝራን ወደ ውስጥ አስገብቶ ይቆልፍባታል። በዚህ ሰዓት ዘይነብ የአዝራን የጩኸት ድምጽ ትሰማለች። ጂሃን ግን ምንም አይደለም በማለት ትኩረቷን ለማስቀየር ይሞክራል። ከዚያም ትልቅ ዜና እንዳለው ይነግራታል።
የዲኤንኤ ምርመራ ውጤቱ ደርሷል። ነገር ግን በቃድርና በድግሱ ላይ በነበሩ ሰዎች መካከል ምንም አይነት ዝምድና አልተገኘም። ዘይነብ በዚህ ውጤት በጣም ትገረማለች። ምክንያቱም በድግሱ ላይ ከቤራክ ጋር በስልክ ይገናኝ የነበረው ሰው እዚያ እንደነበረ እርግጠኛ ነበረች። ከጥቂት ቆይታ በኋላ ቃድር በላይኛው መደርደሪያ ላይ ያለውን የእናቷን ፎቶግራፍ ለማውረድ ስትሞክር ወድቃ ትቆስላለች። ሰርሃት ቁስሏን ሲያክምላት ምን ሆና እንደወደቀች ይጠይቃታል። እሷም የእናቴን ፎቶ ለማየት ስሞክር ነው፣ ምክንያቱም ወንድም ጃን ልክ እንደ እናቴ ጸጉርሽን እንዲህ ብታደርጊ ትመስያለሽ ብሎኝ ነበረ ትለዋለች። በዚህ ጊዜ ሰርሃት ፊት በድንጋጤ ይገረጣል። በወንድሙና በሚስቱ መካከል የሆነ ነገር እንዳለ ይጠረጥራል። ጥርጣሬው የሚጠናከረው ደግሞ ሚስቱ እሱ ሳያውቅ ወንድሙን እስር ቤት ተጠይቀው እንደነበረ ሲያውቅ ነው። ሰርሃት በቅናትና በንዴት ይቃጠላል። ከሚስቱ ክህደት የከፋ ነገር የለም ብሎ አስቦ ነበር። ነገር ግን የገዛ ወንድሙ ከሚስቱ ጋር መማገጡ የከፋ እንደሆነ ይናገራል። ከዚህ በኋላ ሰርሃት መሳሪያውን ይዞ ወደ ወንድሙ ወደ ጃን ይሄዳል። ሰርሃት መሳሪያውን በጃን ላይ ደቅኖ እስካሁን የፈጸምክብኝን ክህደት ደርሼበታለሁ በማለት ይጮህበታል። ጃን ግን በስህተት ነው የተረዳኸው፣ እባክህ መሳሪያን አውርድ እንነጋገር እያለ ይማጸነዋል። በዚህ መሃል ዘይነብ ወደ ክፍሉ ትደርሳለች። ወዲያውኑም የተተኮሰ የጥይት ድምጽ ትሰማለች። ሰርሃት አብዶ ወንድሙን የገደለው መስሏት ስትገባ ጃን በደሙ ተዘፍቆ መሬት ላይ ወድቆ ታገኘዋለች። ሰርሃት በወንድሙ ላይ በደረሰው አደጋ ከፍተኛ የጥፋተኝነት ስሜት ይሰማዋል። በዚህ መሃል ጂሃን ወደ ቦታው ይደርሳል። ሁኔታውን ሲመለከት ወዲያውኑ አምቡላንስ ይጠራል። ጃን ወደ ሆስፒታል ከመወሰዱ በፊት ለዘይነብ አንድ ደብዳቤ ትቶላት ያልፋል። እሷም አንብባ ለሰርሃት እንድታሳየው ይነግራታል። ዘይነብ ደብዳቤውን ስትከፍተው ከቤራክ የተጻፈ መልእክት ሆኖ ታገኘዋለች። ደብዳቤውን የሰጣት ለፍቅር አይደለም። ጃን በጭራሽ ለዘይነብ ፍቅር አልነበረውም። ሌላ ትልቅ ሚስጥር ነበረ። ጃን የሰርሃት እውነተኛ ወንድም አይደለም። ግን ጃን የቤራክን ክህደት ያውቅ ነበር። ነገር ግን እሷም ሌላ ሚስጥር ስለያዘችበት ለሰርሃት ሳይናገር ደብቆ ቆይቷል። ሰርሃት ይህንን ደብዳቤ ሲያነብ በጣም ይገረማል። እንዲሁም በሱ ምክንያት ለቆሰለው ጃን ያለውን የጥፋተኝነት ስሜት ይበልጥ ይጨምራል። ሆኖም ግን ዶክተሮች በሰዓቱ ደርሰው የጃንን ሕይወት ያተርፋሉ። በሌላ በኩል አዝራ ባሏን ስለምጠላውና ከሱ ልጅ መውለድ ስላልፈለገች በሚስጥር የጽንስ መከላከያ ኪኒን ስትወስድ ይታያል። ጂሃን በድንገት ወደ ክፍሉ ሲገባ ኪኒኑን በፍጥነት በሜካፕ ሳጥኗ ውስጥ ደብቀዋለች። በዚያ ምሽት ሰርሃት ከልጆቹ ጋር እራት ላይ እያለ ልጆቹ ከዘይነብ ወይንም ከሰደፍ ጋር ግንኙነት አለ ብለው ይጠይቁታል። እናታቸው እንደበፊቱ እንደማይወዳት ስለታወቃቸው ሌላ ሴት የወደደ መስሏቸዋል። ሰርሃት ግን ማንንም አልወደድኩም፣ እናታችሁንም እንደበፊቱ ወዳታለሁ በማለት ይክዳል። ምንም እንኳን ልቡ ለዘይነብ ማዘን ቢጀምርም ስሜቱን ለመደበቅ ይሞክራል። ከዚህ በኋላ ሰርሃት ወደ ዘይነብ ጋር ሄዶ ካለችበት የቤት ውስጥ እስር ወጥታ ለጥቂት ጊዜ ቃድርን ይዛ እንድትዝናና ሐሳብ ያቀርባል። ለጉዞ የሚያስፈልጋትን ገንዘብ ሁሉ እንደሚሰጣት ሲነግራት ዘይነብ በጣም ተደስታ ተስማማለች። በሚቀጥለው ቀን ግን ጂሃን ከቃድር ለመገላገል ይወስናል። ወደ ቱላይ በመሄድ ቃድር ያለችበትን ቦታ እንደሚነግራትና በየወሩ ከፍተኛ ክፍያ እንደሚከፍልላት ቃል ይገባላታል። ቱላይና ቤተሰቦቿ በወቅቱ ችግር ላይ ስለነበሩ ይህንን እድል ወዲያውኑ ይቀበላሉ። ዘይነብ ቃድርን ይዛ መንገድ ላይ የተጓዘች እያለ በድንገት ቱላይና ሰዎቿ ዘይነብን አስገድደው በመያዝ ቃድርን ከእጇ ነጥቀው ይወስዷታል። ዘይነብን ክንዷን ጠምዝዘው መኪና ውስጥ አስገብተው ቃድርን ይዘው ይሸሻሉ። በዚህ ጊዜ ዘይነብ በጣም በመደንገጥና በመፍራት መጮህ ትጀምራለች። ዘይነብ በድንጋጤ ውስጥ ሆና ለሰርሃት ስልክ ደውላ የሆነውን ሁሉ ትነግረዋለች። ሰርሃትም እንድትረጋጋና እሱ መፍትሄ እንደሚፈልግ ቃል ይገባላታል። በዚህ መሃል አዝራ ባሏ ጂሃን ከቱላይ ጋር በስልክ ሲያወራ በድንገት ትሰማዋለች። ቃድርን እንዲያግቷት ያዘዘው እሱ መሆኑን ትረዳለች። አዝራ ወዲያውኑ ለሰርሃት ደውላ የሰማችውን ትነግረዋለች። ነገር ግን ስሟ እንዳይነሳና እሷ እንደነገረችው ማንም እንዳያውቅ ታስጠነቅቀዋለች። ቃድር ያለችበትንም ትክክለኛ ቦታ ትጠቁመዋለች። ሰርሃት ዘይነብን ይዞ አዝራ ወደ ጠቆመችው ቦታ ይሄዳል። እዚያም ቱላይና ባሏ ኤርካን ካፌ ውስጥ ተቀምጠው ቃድርን መኪና ውስጥ ተዋት ያገኟቸዋል። ዘይነብ ቃድርን ለማረጋጋት ስትሞክር ሰርሃት ወደ ካፌው በመግባት ኤርካንን በጣም ይደበድበዋል። በተለይም የዘይነብን እጅ የጠመዘዘበትን የኤርካንን እጅ ይሰብረዋል። ዳግመኛ ወደ ቃድር እንዳይቀርቡ ካስጠነቀቃቸው በኋላ ፊታቸውን ማየት ስለማይፈልግ በየወሩ ገንዘብ እንደሚልክላቸው ይነግራቸዋል። ኤርካንም በገንዘቡ ተደስቶ በሐሳቡ ይስማማል። በተመሳሳይ ሰዓት የዘይነብ እህት ኢብሩ በሰርሃት ቤት ውስጥ ተቀጥራ መስራት ትጀምራለች። ነገር ግን ዋና ዓላማዋ ቤቱን ማጽዳት ሳይሆን ከጂሃንና ከቃድር ናሙና ወስዳ ለማስመርመር ነበረ። ጂሃን የቃድር እውነተኛ አባት ነው ብላ ትጠረጥራለች። ምክንያቱም ጂሃን እስካሁን የራሱን የዲኤንኤ ምርመራ አላደረገም። ሰርሃት ወደ ቤት ሲመለስ ከወንድሙ ከጂሃን ጋር ይጋጫል። ከጀርባው ሆኖ በቃድር ላይ ለፈጸመው ሴራ ይሰድበዋል። ጂሃን ሚስጥሩ መታወቁን ሲረዳ ይደነግጣል። አዝራ አሳልፋ እንደሰጠችው ቢረዳም ምንም እንዳልታወቀ ሆኖ ይቆያል። ዘይነብ ወደ ቤት ስትመለስ ሰደፍ ከሰርሃት ልጆች ጋር ተቀምጣ ትመለከታታለች። ሰደፍ ከልጆቹ ጋር ለመቀራረብ ስትል የድሮ ፎቶግራፋቸውን ይዛላቸው መጣለች። ልጆቹ መውደድ ቢጀምሩም ዘይነብ ግን የሰደፍ ድንገተኛ መቅረብና ለሰርሃት የምታሳየው ፍላጎት አልተመቻተም። ምሽት ላይ ሰርሃትና ዘይነብ ቤራክ ለጃን ስለተወቹ ደብዳቤ ያወራሉ።
ሰራሃት ደብዳቤውን ብዙ ባይረዳውም ልጆቹ ሳያዩት ሊጥለው ይሞክራል። ሰራሃት ደብዳቤውን ቀዶ ወደ ቆሻሻ መጣያ ውስጥ ይጥለዋል። ነገር ግን ልጃቸው ሀያል ንግግራቸውን በሚስጥር ስለሰማች እነሱ ከሄዱ በኋላ የተቀደደውን ደብዳቤ ከቆሻሻ ውስጥ አውጥታ መልሳ በማጣበቅ ታነባለች። ሀያል ደብዳቤውን አንብባ እናቷ ቤራክ ክህደት እንደፈጸመችና እሷም ከሌላ ሰው የወለደችው ልጅ እንዳላ ስትረዳ ዓለም በፊቷ ይጨልምባታል። በሚቀጥለው ቀን ወደ አባቷ ሰራሃት ስራ ቦታ ሄዳ ሁሉንም ነገር እንዳወቀች ትነግረዋለች። በጣም እያለቀሰች ባለችበት ወቅት የድንጋጤ ህመም ይይዛታል። በሌላ በኩል ኢብሩ በጣም ውድ በሆነ ምግብ ቤት ውስጥ ተቀምጣ ለጂሃን ትደውላለች። በጣም በትዕቢትና በኩራት ሆና ብዙ ገንዘብ እንዲሰጣት ትጠይቀዋለች። ምክንያቱም ጂሃንና ቃድርን የዲኤንኤ ምርመራ አስደርጋ ውጤቱ በእጇ ስለገባ ነበር። ውጤቱን ሳትከፍተው እርግጠኛ ነኝ አንተ አባቷ ነህ ብላ ጂሃን ላይ ትደነፋለች። ጂሃን በድንጋጤ ደንዝዞ ውጤቱን እስክትከፍተው ይጠብቃል። ኢብሩ ውጤቱን ስትከፍተው ግን የሚገርም ነገር ትመለከታለች። በጂሃንና በቃድር መካከል ምንም አይነት የደም ዝምድና የለም። ኢብሩ በጂሃን ፊት በጣም ትዋረዳለች። እሱን አስፈራርታ ገንዘብ ለመቀበል የነበራት ህልም ሁሉ ይጠፋል። በራሷ እያፈረች ዘይነብ ይህንን የሰራውትን ጅልነት ብትሰማ በእሳት ነው የምታቃጥለኝ ብላ ትጨነቃለች። ሰራሃት ሚስጥሩ እንዳይጋለጥ በመፍራት ለልጁ ለሀያል ይዋሻታል። ደብዳቤው ስለ እናቴ ሳይሆን እናቴ ስለ አንዲት ጓደኛዋ የጻፈችው ነው ብሎ ያታልላታል። ሀያልም አባቷን አምና እናቷን በከንቱ በመጠራጠሯ ተጸጽታ ወደ ቤቷ ትመለሳለች። በዚህ መሃል ጂሃን ወደ ሰራሃት ቢሮ በመምጣት ኢብሩ ስላደረገችው ነገር ሁሉ ይነግረዋል። ይህች ልጅ የላከችው እህቷ ዘይነብ ናት፣ እኛን ለመበዝበዝ የመጡ ሌቦች ናቸው ብሎ ሰራሃትን ያሳምነዋል። ሰራሃትም ዘይነብ ገና ስራ እንደጀመረች 800 ሊሬ መጠየቋን በማስታወስ በጂሃን ንግግር ይስማማል። ከዚህ በኋላ ሰራሃት በከፍተኛ ቁጣ ወደ ዘይነብ ሄዶ ይሰድባታል። ገንዘብ ወዳድ፣ ሌባ ነሽ፣ እህትሽን ቤት ውስጥ ለጽዳት በሚል ሰበብ ለስለላ ላክሻት አንቺ ነሽ ብሎ ያዋርዳታል። ዘይነብ ግን እህቷ ኢብሩ በጀርባዋ እንዲህ ያለ ድርጊት መፈጸሟን በጭራሽ አታውቅም ነበረ። በሰራሃት መጠርጠርና እህቷ በመጣችባት ውርደት ተበሳይታ ወደ እሷ በመሄድ በጥፊ ትመታታለች። ኢብሩ የጥፋተኝነት ስሜት ተሰምቷት ይቅርታ ብትጠይቅም ዘይነብ ግን ልቧ ስለተሰበረ ልትምራት አልቻለችም። ይህኔቱ ላይ በመካከላቸው ገብታ ኢብሩን በዘይነብ ላይ ለማነሳሳትና በመካከላቸው ጸብ ለመጫር ብትሞክርም ኢብሩ ግን አልሰማትም በማለት ከቤቷ ታባረራታለች። በዚህ መሃል ቤራክ በስልክ ስታወራ የነበረው ሰው ጂሃን እንዳገኘው ዘይነብ ትሰማለች። ሰውየው ሜቲን የተባለ የምግብ ቤት ባለቤት ነው። ሰራሃትም ይህንን ሰምቶ ሜቲንን ለመደብደብ መሄዱን ዘይነብ ስታውቅ ሰራሃት በድጋሚ ችግር ውስጥ እንዳይወድቅ ትሰጋለች። ነገር ግን እኔ ምን አገባኝ በማለት ራሷን ለማረጋጋት ትሞክራለች። ሜቲን የተባለው ሰው እውነተኛ የቤራክ ፍቅረኛ አይደለም። ጂሃን ራሱ ሜቲንን ገንዘብ በመስጠት ከቤራክ ጋር ግንኙነት እንደነበረ አድርገህ ተናገር፣ ለጊዜው የሚደርስብህንም ድብደባ ታገስ ብሎ የከፈለው ተዋናይ ነበረ። ምሽት ላይ ኤኪም እና ሀያል ከልብስ ቁም ሳጥናቸው ውስጥ ለድሆች የሚሰጡ አሮጌ ልብሶቻቸውን ሲያወጡ ቃድር ትመለከታቸዋለች። በዚህ መሃል እንደ ሌሊቶች የሚያምር አንድ ቀሚስ ታያለች። ቃድር ቀሚሱን አይታ አይኖቿ በደስታ ይበራሉ። ነገር ግን ድሮ ቱላይ ጋር ስትኖር የደረሰባትን መሬት ትዝታ ታስታውሳለች። ቱላይ አንድ ጊዜ እንዲህ ያለ ቀሚስ ገዝታ መጣ ቃድር ለሷ የተገዛ መስሏት ደስ ብሏት ነበር። ነገር ግን ቱላይ አትልከስከሺ፣ ያለችኝን ጥቂት ሳንቲም ላንቺ ቀሚስ ገዝቼ አላጠፋም ብላ ቃድርን አጓጉታ ስታስደነግጣት ልቧ ተሰብሮ ነበረ። ቃድር አሁንም ኤኪም ቀሚሱን አሰጠኝም ብላ ሰግታ ነበር። ነገር ግን ኤኪም በጣም ደግ ስለሆነች ቃድር ቀሚሱን እንደወደደችው ስታውቅ ወዲያውኑ ሰጣታለች። ሀያልም የቃድርን ፀጉር ሰርታ ዘውድ ትደፋላታለች። ቃድር ለመጀመሪያ ጊዜ እውነተኛ ደስታ ይሰማታል። ከዚህ በኋላ ልጆቹ እንደ እህታቸው አድርገው ይቀበሏታል። በሌላ በኩል ጂሃን ስልኩን ሲጎረጉር የፕላስቲክ ቀዶ ጥገና ማስታወቂያ ያያል። ሐሳቡ በጣም ስለሳበው ለሚስቱ ለአዝራ ያሳያታል። የሰውነቷን ክፍሎች ለማስተካከል ቀዶ ጥገና እንድታደርግም ይጠይቃታል። አዝራ ባሏ እየቀለደ መስሏት ብትገረምም ጂሃን ግን ነገሩን በጣም አክብዶ የያዘው ይመስላታል። አዝራ በባሏ ቁጥጥርና ትዕዛዝ መጨረሻ ላይ ደርሳለች። እሱ የሷን ማንነት አለባበስና መልክ በመለወጥ ሰው ሰራሽ የሆነች ፍጹም ሴት ሊያደርጋት ይፈልጋል። ያለሷ ፈቃድ የፕላስቲክ ቀዶ ጥገና ቀጠሮ መያዙ ትዕግስቷን ያስጨርሰዋል። አዝራ በከፍተኛ ስቃይ ያለቀሰች ከቤት ስትወጣ ዘይነብ ታያታለች። ዘይነብ እንዲያጽናናት ባሏን ልጠራላት ስትሞክር አዝራ በጭንቀት እጇን ይዛ ለጂሃንም ሆነ ለማንም እንዳትናገር ትለምናታለች። በሌላ በኩል ኢብሩ ወደ ዘይነብ በመሄድ ላደረገችው ስህተት ሁሉ ይቅርታ ትጠይቃለች። ከእንግዲህ በሰራሃት ቤተሰብ ህይወት ውስጥ እንደማትገባና በገዛ ላቧ ሰርታ እንደምትኖር ቃል ትገባላታለች። ዘይነብም የኢብሩን የጥፋተኝነት ስሜት አይታ ይቅር ትላታለች። ከዚህ በኋላ ኢብሩ ከሰራሃት ጋር ተገናኝታ እውነቱን ትነግረዋለች። ዘይነብ የጠየቀችው 800,000 ሊሬ ለራሷ ሳይሆን እሷን ዕዳ ለመክፈል እንደነበረ ስታስረዳው ሰራሃት ዘይነብ ለሌሎች ስትል የምትሰዋ የምትቃጠል ሻማ መሆኗን ይረዳል። በሌላ በኩል ጂሃን የኢብሩን ድፍረት አድንቆ በድርጅቱ ስራ ይቀጥራታል። ኢብሩ ይሄንን እንደ ትልቅ አምላክ በረከት ትቆጥረዋለች። ከዚህ በኋላ ሰራሃት ለተፈጠረው አለመግባባት ዘይነብን ይቅርታ ይጠይቃታል።
አብረውም ወደ ቤት ያመራሉ። ሁለቱ አብረው እያሉ ማንነቱ የማይታወቅ ጥቁር ሄልሜት የለበሰ ሞተረኛ በድንገት ሲመጣ እናያለን። ያልታወቀው ሞተረኛ በሰራሃት መኪና መስታወት ላይ ባለቤቱ ቃድርን ነፍሰ ጡር ሆና የተነሳችውን ፎቶ ለጥፎ ይሄዳል። ሰራሃት ፎቶውን ሲያይ በጣም ይናደዳል። ግለሰቡን ለመያዝ በመኪና ቢያባረረውም ያመልጠዋል። ይሄ ድርጊት የታቀደው በጂሃን ረዳቶች ሲሆን ዓላማውም የሰራሃትን ትኩረት መበተን፣ ለጥቃት ማጋለጥና ስሜቱን መረበሽ ነው። ኢብሩ በጂሃን ዘንድ ስራ ማግኘቷን ለቤተሰቧ ስታበስር እናቷና ወንድሟ ሙስጠፋ በደስታ ይቀበሏታል። ነገር ግን ዘይነብ ስትደውል ይህንን ዜና ስትሰማ በጣም ትደነግጣለች። ዘይነብ ኢብሩን በመቆጣት ይሄ የጂሃን ቅርበት ንጹህ አይደለም፣ ገና ትናንት ስታስፈራሪው የነበርሽው ሰው ዛሬ እንዴት በደስታ ይቀጥርሻል ብላ ብትመክራትም ኢብሩ ግን ምክሯን ባለመቀበል በራሷ መንገድ ለመሄድ ትወስናለች። በሌላ በኩል ቱላይና ባለቤቷ የቀድርን ልብሶች ለመመለስ በሚል ሰበብ ወደ ሰራሃት ቤት ይመጣሉ። ነገር ግን ዘይነብ ልብሶቹ አዲስ መሆናቸውንና ወረቀቶቻቸው እንዳልተነቀለ ስታይ ተንኮላቸውን ትረዳለች። ቱላይ የሰራሃትን አመኔታ ለማግኘትና ብዙ ገንዘብ ለመቀበል አስበው የነበረ ቢሆንም ሰራሃት ግን የሰጣቸውን ገንዘብ መልሶ በመቀበል ከቤት ያባረራቸዋል። በዚህ ምክንያት ቱላይና ሰነፉ ባለቤቷ ያለምንም ገንዘብ ይቀራሉ። በማግስቱ ጂሃን አዝራን በግድ ለቀዶ ጥገና ሊወስዳት ሲሞክር አዝራ ለመጀመሪያ ጊዜ በጽናት ትቃወማለች። መቀየር የምትፈልግ ከሆነ አንተ ራስህ ተቀየር በማለት ብታለቅስም ጂሃን በጉልበት ሊወስዳት ይሞክራል። በዚህ መሃል እህቱን ለመጠበቅ የመጣው ሙስጠፋ ሁኔታውን ያያል። ሙስጠፋ አዝራን ከዚህ አውሬ ባሏ እጅ በማስለቀቅ ጂሃን ላይ ድብደባ ፈጽሞ አዝራን ይዟት ይሄዳል። ሙስጠፋ አዝራን ከአውሬ ባሏ ካዳናት በኋላ መንገድ ላይ ቁጭ ብለው ያወራሉ። አዝራ ባሏ በብዙ ሚስጥሮች ስለሚያስፈራራት ለመታገስ እንደተገደደች ትነግረዋለች። ሆኖም ከመሄዷ በፊት ለሚደርስብህ ነገር ይቅርታ ትለዋለች። ሙስጠፋ ግራ ቢጋባም ብዙ ሳይቆይ ፖሊሶች ቤቱ መጥተው አዝራን አስገድደ ለመድፈር ሞክረሃል በሚል ክስ በቁጥጥር ስር ያውሉታል። አዝራ ራሷ ይህንን ክስ መመስረቷን ሲሰማ ሙስጠፋ በጣም ይደነግጣል። በሌላ በኩል ዘይነብ ወንድሟ እንዲህ አይነት ድርጊት ፈጽሞ እንደማያውቅና ጂሃን አዝራን ሲደበድባት ሊያስጥላት እንደሞከረ ለሰራሃት ብታስረዳውም ሰራሃት ግን አያምናትም። ወንድም የሚስቱን አይመታትም በማለት ይከራከርለታል። በዚህ የተናደደችው ዘይነብ ከዚህ እርጉም ቤት ለመውጣት ሻንጣዋን መያዝ ትጀምራለች። ዘይነብ ሻንጣዋን እየሰበሰበች እያለ አንድ ሌባ ወደ ቤቱ ገብቶ የገንዘብ ሻንጣ ሲሰርቅ ይታያል። ሌባው ዘይነብን በጭንቅላቷ ላይ መጥቶ ይሸሻል። በዚህ ወቅት ሰራሃት ከዘይነብ ጋር በስልክ ጥሪ ላይ ስለነበረ የሷን ጩኸትና ድንገተኛ ዝምታ ሲሰማ አደጋ ላይ መሆኗን ተረድቶ በከፍተኛ ፍጥነት ወደሷ ይሄዳል። በተመሳሳይ ጊዜ ሰራሃት ሚስት ቤራ ከቆየ ቆማ ተነቃለች። ቤተሰቦቿና ልጆቿ በደስታ ከበዋታል። ቤራ ቀድርን በበሩ ላይ ቆማ ስታያት ማንም ባዳ ሰው እዚህ እንዲቆይ አልፈልግም በማለት ታባረራታለች። ሰራሃትንም ትጠይቃለች። ሰራሃት ዘይነብን ወደ ሆስፒታል ወስዶ ሕክምና ካገኘች በኋላ ሚስቱ ቤራክ መንቃቷ ይነገረዋል። ዘይነብም ወደ ሚስቱ እንዲሄድ ትነግረዋለች። ሰራሃት ይህንን ሁሉ ቅዠት ለመጨረስና እውነቱን ለማወቅ ወደ ቤራክ ክፍል ይገባል። ቤራክ በጂሃን ፍርሃት ምክንያት አደጋ እንጂ ማንም ጥቃት አላደረሰብኝም በማለት እውነቱን ትደብቃለች። ሰራሃት ሚስቱ በኮማ ውስጥም ሆነች ከነቃችም በኋላ እሱን በማሰቃየቷ በጣም ተበሳይቶ ዘይነብና ልጆቹን ይዞ ይወጣል። በሌላ በኩል አዝራ በሌሊት ተደብቃ ወደ ሙስጠፋ መኪና በመግባት ስለደረሰበት በደል ይቅርታ ጠይቀዋለች። በማግስቱ ጧት ተገናኝተው ሁሉንም ነገር እንደምትነግረው ቃል ትገባለች። ድርጊቱን የፈጸመችው ተገዳ መሆኑን ትገልጽለታለች። ጂሃን በእንክብካቤ መካከል ያለችው እናትሽን ጎዳና ላይ ጥላለሁ ብሎ ስለዛተባትና ምንም ገንዘብ ስለሌላት ለጥፋቱ እንደተባበረች ትናገራለች። ሙስጠፋም ስራ እንድታገኝ ሊረዳት ቢፈልግም አዝራ ግን ጂሃን ከገንዘብ በላይ የሆነ ሌላ ትልቅ ሚስጥር ይዞ እያስፈራራት እንደሆነ ፍንጭ ትሰጠዋለች። ከዚህ በኋላ ቤራክ ቤተሰቧን ሳታሳውቅ ድንገት ቤት ትመጣለች። ህፃኗ ካድርም በደስታ ሮጣ ልታቅፋትና ስለገዛችላት አሻንጉሊት ልታመሰግናት ትሞክራለች። ነገር ግን ቤራክ በጣም በጭካኔ እኔ ምንም አልገዛሁልሽም፣ የእንጀራ እናትሽ መሆን አልፈልግም በማለት የልጇን ልብ ትሰብራለች። ይሄኔ ቃድር ወደ ክፍሏ ገብታ በከፍተኛ ስቃይ ስታለቅስ ዘይነብ ታያታለች። ዘይነብ የህፃኗን ስቃይ ስታይ መታገስ አቅቷት ወደ ቤራክ በመሄድ አንቺ እኮ ለእናቶች ሁሉ ውርደት ነሽ በማለት በጣም ተወቅሳታለች። ከዚህ በኋላ ሰራሃት ቤራክ ወደ ቤቱ መመለሷን ሲያውቅ በጣም ይቆጣል። ልጆቹ በሌሉበት አግኝቷት የፍቺ ወረቀቱን እንድትፈርምና በአስቸኳይ ከቤት እንድትወጣ ያዛታል። ቤራክ ግን እያለቀሰች ወንዶች ሲሳሳቱ ሚስቶቻቸው ይቅር ይሏቸዋል፣ እኔ ስሳሳት ግን ለምን የሞት ፍርድ ይፈረድብኛል? ቀድር ያንተ ልጅ ነች ብዬ መዋሸት ስችል እውነቱን በመናገሬ እንደ መልካምነት ሊቆጠርልኝ ይገባ ነበር በማለት ለማሳመን ትሞክራለች። ሰራሃት ግን አንቺ ከዳተኛ በማለት ያባረራታል። ይሄኔ ቤራክ ከቤቱ ከመውጣት ይልቅ የሰራሃትን ሽጉጥ ከመሳቢያ አውጥታ ራሷን ለመግደል ትዝታለች። ካንተና ከልጆቼ ተለይቼ ከምኖር ሞት ይሻለኛል ትላለች። ሰራሃት ሽጉጡን ለመቀማት ሲታገል ድንገት የተተኮሰ ጥይት ድምጽ ይሰማል። ዘይነብም ደንግጣ ወደ ክፍሉ ስትገባ ሰራሃት ሽጉጡን ይዞ ቤራክ አጠገብ ቆሞ ታገኘዋለች። እንደ ድል ሆኖ ጥይቱ ግድግዳውን የመታው። ሰራሃት ቤራክን ያዳናት ስለሚወዳት ሳይሆን ልጆቹ በእናታቸው ሞት እንዳያዝኑ በማሰብ ብቻ እንደሆነ ይነግራታል። በሌላ በኩል ጂሃን ለኢብሩ ውድ የሆኑ ብራንድ ልብሶችን በመግዛት ለስራው ገጽታ እንድትሆን ያዘጋጃታል።
በዚህ ጊዜ ጂሃን የአዝራ እናት ያለችበት የእንክብካቤ ማዕከል በመደወል እናቷ እንዲባረሩ ያደርጋል። አዝራ ይህንን ስታውቅ በስልክ እየጮኸች ትጠይቀዋለች። ጂሃን አዝራ የወሊድ መከላከያ እንክብል እየወሰደች እንደሆነና ከሱ ልጅ መውለድ እንደማትፈልግ ማወቁን ይነግራታል። አዝራ ተስፋ በመቁረጥ እናቷን ወደ ማዕከሉ እንዲመልሳትና እሷም ከሱ ልጅ ለመውለድ እንደምትስማማ ቃል ትገባለች። ቤራክ ቤቷ ውስጥ የሰደፍን ፎቶ ስታይ ሰደፍ ወደ ሰራሃት ህይወት መቃረቧን ትረዳለች። ከዚህ በኋላ ቤራክ ሰደፍን በአካል አግኝታ ያልታሰበ ጥያቄ ታቀርባለች። ከባሌ ጋር ግንኙነት ብታደርጊ ምን ይመስልሻል ስትላት ሰደፍ ትደነግጣለች። ቤራክ ግን አትደንግጪ፣ ሁልጊዜም ዓይንሽ ባሌ ላይ እንደነበረ አውቃለሁ፣ አሁን ግን ይሄንን እድል ሰጥቼሻለሁ በማለት ተንኮሏን ትጀምራለች። ቤራክ ሰደፍን ከሰራሃት ጋር እንድታመነዝር የምታደርገው በሁለት ምክንያት እንደሆነ ትነግራታለች። አንደኛው ሰራሃት ስህተት ከሰራ አንድ ለአንድ እኩል ስለሚሆኑ እሱም የሰራውን ስህተት በማሰብ እሷን ይቅር ለማለት እንደሚገደድ፣ ሁለተኛው ሰራሃት በሰደፍ ተማርኮ ህይወቱን ከሷ ጋር እንኳን ቢቀጥል እንኳን ደስተኛ እንደምትሆን ትገልጻለች። ሰደፍ ገና ድሮም አይኗ ሰራሃት ላይ ስለነበረ በዚህ ባባዊ ሐሳብ ተስማምታ እቅዱን ለመፈጸም ትወስናለች። ቤራክ ወደ ቤቷ ከተመለሰች በኋላ ልጆቿን መጫን ትጀምራለች። ልጇ ኤኪም ዋና ማቆሟና ሌላኛዋ ልጇ ሀያል 2 ኪሎ መጨመሯ ስላበሳጫት ልጆቹን በምግብና በስፖርት ስታጨናንቃቸው ቤቱ በጭንቀት ይሞላል። ዘይነብ ግን የልጆቹን መከፋት አይታ ከቃድር ጋር በመሆን ጨዋታ ትጀምራለች። ይህም የልጆቹን ስሜት ይለውጠዋል። ሰራሃት በዚህ ሲደሰት፣ ቤራክ ግን ዘይነብ ባሏና ልጆቿን እየነጠቀቻት እንደሆነ በማሰብ በቅናት ትቃጠላለች። ከዚህ በኋላ ቤራክ ዘይነብን ከቤት ለማስወጣት ህፃኗ ቀድርን እንደ መሳሪያ ትጠቀማለች። ለአንሸራሾች በማለት ቀድርን አታላ ይዛት ትወጣለች። ነገር ግን ዋናው ዓላማ ቱላይን ደውላ ቀድርን መልሳ እንድትወስዳትና ዘይነብ በቤቱ የምትቆይበትን ምክንያት ለማጥፋት ነው። በሌላ በኩል ሰደፍ ሰራሃትን በሆቴሉ ክፍል ውስጥ ብልሽት አለ በሚል ሰበብ ትጠራዋለች። ሰራሃት ሲገባ ክፍሉ በሮማንቲክ ድባብ ተዘጋጅቶ ያገኘዋል። ሰደፍን ቤራክን ለመበቀልና ቁጭትህን ለመወጣት አትፈልግም? ና አብረን እንሁን በማለት ትጋብዘዋለች። በዚህ ወቅት ኢብሩ ሰራሃት ወደ ሰደፍ ክፍል ሲገባ ታየዋለች። ይሄኔ ኢብሩ ያየችውን ለዘይነብ በስልክ ትነግራታለች። ዘይነብ በሰራሃት ላይ ጥርጣሬና ቅናት ቢያድርባትም ለኢብሩ ግን ይሄ የሱ ህይወት ነው፣ እኔ ግድ አይሰጠኝም በማለት ስሜቷን ትደብቃለች። ነገር ግን በውስጧ ከፍተኛ ጭንቀት ውስጥ ትገባለች። ሰራሃት ትክክለኛ ስነ ምግባር ያለው ሰው በመሆኑ ከሰደፍ ጋር ምንም አይነት ግንኙነት ሳይፈጽም ወደ ቤቱ ይመለሳል። ዘይነብ በጥርጣሬ ብታየውም እውነቱን እርግጠኛ መሆን አልቻለችም። በዚህ ሰዓት ቤራክ ያለ ቀድር ብቻዋን ትመለሳለች። ዘይነብ ደንግጣ ህፃኗ የት እንዳለች ስትጠይቃት ቤራክ በደስታ ወደ ቱላይ መልሻታለሁ፣ ካሁን በኋላ ያንቺ እዚህ መቆየት አስፈላጊ አይደለም፣ ሻንጣሽን ጠቅልለሽ ውጪ በማለት ታባርራታለች። ዘይነብና ሰራሃት በቤራክ ድርጊት በጣም ይደነግጣሉ። ለልጆችሽ የማትታመኝ እናት ነሽ በማለት ትናገራታለች። ይሄኔ ሰራሃት ዘይነብ እንድትቆይ ቢለምናትም ዘይነብ ግን ከዚህ በኋላ በዚህ እርጉም ቤት ውስጥ ለአንድ ሰከንድ እንኳን መቆየት እንደማትፈልግ ገልጻ በራሷ ፍቃድ ትወጣለች። ሰራሃት ቤራክን ሊፈታት እንደሚፈልግ ይነግራታል። ቤራክ ግን አስደንጋጭ በሆነ መንገድ ታስፈራረዋለች። እኔን ከፈታኸኝ ለልጆቻችን ከሰደፍ ጋር እንደባለክ ነግራቸዋለሁ ትለዋለች። ሰራሃት ቢቆጣም ልጆቹ በተለይ ሀያል በሁኔታው ደንግጣ የድንጋጤ ህመም ስለሚይዛቸው ለልጆቹ ሲል የፍቺውን ጉዳይ ለጊዜው ለማቆም ይገደዳል። ሰራሃትና ዘይነብ ቀድርን ለመጠበቅና ለማጽናናት ወደ ቱላይ ቤት ይሄዳሉ። ዘይነብ ቀድርን አቅፋ አብራ እንድትሄድ ብትጠይቃትም ቀድር ግን በሚያስገርም ሁኔታ እምቢ ትላታለች። ምክንያቱም ቤራክ ለህፃኗ ቱላይ ጋር ከኖርሽ እወድሻለሁ፣ እምቢ ካልሽ ግን ፈጽሞ አልፈልግሽም ብላ ነግራት ነበረ። ዘይነብ የቤራክን ክፋትና በቅድመ ሁኔታው ላይ የተመሰረተውን ፍቅሯን ስትሰማ በድንጋጤ ትቀራለች። በሌላ በኩል ጃን ወደ ቤራክ በመሄድ ከወንድሙ ሰራሃት ጋር ስላጋጠመው ግጭት ይወቅሳታል። ወንድሙ ሊገለው ደርሶ እንደነበረና እሷ ግን ሚስጥሯን እንደደበቀች በመግለጽ ይከራከራታል። ጃን በመቀጠል የቀድር እውነተኛ አባት ማን ነው ሲል ይጠይቃታል። ሚስጥሯን እንደሚጠብቅ ቢምልላትም ቤራክ ግን በፍርሃት እምቢ ትላለች። የአባትየው ማንነት ከታወቀ እሱ እንደማይተዋትና አደጋ ላይ እንደምትወድቅ ትገልጽለታለች። ከዚህ በኋላ ሰራሃት ዘይነብን ለማጽናናት ቢሞክርም ዘይነብ ግን በቤራክና በሰደፍ ምክንያት ተናዳ ስሜቷን ትገልጻለች። ሰደፍ ትጥቀማችሁ በማለት በምሬት ስትናገር ሰራሃት በመካከላቸው ምንም እንዳልተፈጠረና እሱ መጥፎ ሰው መሆን እንደማይፈልግ በማስረዳት ያረጋጋታል። ዘይነብ በውስጧ ብትደሰትም ስሜቷን አታሳይም። በንግግራቸው መሃል ሰራሃት አንድ ጥሪ ደርሰዋል። ቤራክ በአንድ ካፌ ውስጥ በአስተናጋጅ ስልክ ለአንድ ሰው እንደደወለች ይነገረዋል። ሰራሃትና ዘይነብ ወዲያውኑ ወደ ካፌው በመሄድ ቤራክ ከማን ጋር እንደተገናኘች ለማወቅ ይሞክራሉ። ሰራሃት ያስተናጋጁን ስልክ ቢመረምርም ቤራክ ቁጥሩን ስላጠፋችው ሊያገኘው አልቻለም። ሰራሃት ግን አንድ ቀን ይህንን ሰው ካገኘሁት አንቺንም እሱንም አልመራችሁም ሲል ይዝታል። ቤራክ በመጨረሻ ቀድርን ለመጠየቅ ትሄዳለች። ቀድር ለእናቷ ብላ ሌሊቱን ሙሉ ስትለፋ የቆየችበትን ልዩ የአንገት ሐብል በስጦታ ሰጣታለች። ቤራክ ግን ስጦታውን በግዴለሽነት ወደ ኪሷ ትከተዋለች። በተጨማሪም ቀድር ከዘይነብ ጋር ግንኙነት እንዳታደርግ ካደረገች ግን ፈጽሞ እንደማትጠይቃት በማስፈራራት አስጠንቅቃት ትወጣለች። ቀድር በመስኮት ሆና እናቷ ስትወጣ ስትመለከት ቤራክን ቀድር የለፋችበትን ሐብል በቆሻሻ መጣያ ውስጥ ስትጥለው ታያታለች።
ይህም የህፃኗን ልብ በጣም ይሰብረዋል። አንድ ቀን ቀድር ቤት ውስጥ ብቻዋን እያለች መብራት ስለጠፋ ህፃኗ ቀድር ሻማ አብርታ ሳታስበው እንቅልፍ ይወስዳታል። ሻማውም ተገልብጦ ሳሎን ውስጥ እሳት ይነሳል። በዚህ ጊዜ ዘይነብ በአጋጣሚ በመስኮቱ በኩል እሳቱን አይታ ወደ ውስጥ ትገባለች። መስኮቱን ሰብራ በመግባት ቀድርን ጥቂት ሰከንዶች ሲቀራት ከሞት ታድናታለች። ሁለቱም በድንጋጤ ተቃቅፈው ያለቅሳሉ። በሌላ በኩል አዝራ ጂሃን ወደ ኢብሩ እየቀረበ መሆኑን ስትሰማ ደስ ይላታል። ምክንያቱም ጂሃን ሌላ ሴት ካፈቀረ እሷን ከጭቆና ነፃ ሊያወጣኝ ይችላል ብላ ታስባለች። ነገር ግን ጂሃን አሁንም ልብ ውስጥ ያለችው አዝራ ብቻ መሆኗን ይነግራታል። በዚህ መሃል ቤራክ በጂሃንና በአዝራ መካከል ጣልቃ በመግባት ጂሃንን ለማሳጣትና እውነተኛ ማንነቱን ለመግለጥ ትሞክራለች። ከዚህ በኋላ ሰራሃትና ጃን ሆቴል ውስጥ የሐሰት ፓስፖርት የያዙ ሰዎችን ስለሚያዘዋውረው ግለሰብ መረጃ ይደርሳቸዋል። ግለሰቡ ሲያዝ ግን ትዕዛዙን የሰጠው ጂሃን መሆኑን ያምናል። ሰራሃት በገዛ ወንድሙ ክህደት በጣም ይደነግጣል። ጃንም ወንድሙን አሳልፎ በመስጠቱ ሰውየውን ይወቅሰዋል። እነሱ በዚህ ግጭት ውስጥ እያሉ በታሪኩ መጀመሪያ ላይ የታየው ባለሞተር በድንገት ይደርሳል። ግለሰቡ ወደ ሰራሃት ጥይት ይተኩሳል። ነገር ግን ጃን ወንድሙ ሰራሃትን ለማዳን ሲል ጥይቱን ራሱ ይቀበላል።